የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም፣ በስውርም ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የእግዚአብሔር መልአክ በሕልም ታየው፣ እንዲህ ሲል የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው መንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ይህም ሁሉ የሆነ ከእግዚአብሔር ዘንድ በነቢይ የተነገረው ይፈጸም ዘንድ ነው። እንዲህ ሲል እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ዮሴፍም ከእንቅልፉ ተነስቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛውን ማርያምን ወሰዳት። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው።